አባት ማታ ማታ ልጁን ይመርቃል። የሴትን ጥበብ ይስጥ የሔዋን ጉልበት ይስጥ ይለዋል። ልጁ ትንሽ በሳጭና ለምን እንደዚህ ትለኛለህ ይለዋል። አሁን እኔ የምነግርህን ታደርጋለህ። ወደ ጓደኛ ቤት ሂድና እራት በቀረበ ጊዜ ሚስቱን ቆንጥጣትና የሆነውን ነገር መጥተህ ንገረኝ ይለዋል። ከዛ ልጁ ወደ ጓደኛው ቤት ሄድና ሚስቱን ቆነጠጠው። ከዛ እሷ ውይ ብላ ስትጮህ ምን ሆንሽ ብሎ ባሏ ተናዶ ሲናገር አይ ወጥ እኮ አቃጥሎኝ ነው አለች። ከዛ ወደ ውሃ ወንዝ ሂድና እንደገና ወንዝ ሲሞላ ምን እንደሚያደርግ አይተህ ንገረኝ ይለዋል። ልጁም ወንዝ የሙላት ደራሽ ውሃ ግንድ ሲያገላብጥ አየና በጣም ግንድ ያገላብጣል አለ። አየህ ልጄ ሆይ ሴት ጥበበኛ ናት። ያኔ ወጥ አቃጠለኝ ከምትል ልጁ እኮ ቆነጠጠኝ ብትል ይገድልህ ነበር። ውሃ ደግሞ በጣም ጉልበት ያለው ነው ማለት ያገኘውን ሁሉ እያገላበጠ ይዞ ይሄዳል አለው ይባላል። ስለዚህ ሴቶች እህቶቻችን በጣም ጥበበኞች በጣም ብልዮች ስለሆኑ እናክብራቸው፣ እንውደዳቸው፣ እንንከባከባቸው። ባሉበት ሁሉ ባላችሁበት ሁሉ ሰላማችሁ ብዝት ይበል።